ፍርሃትን የማባረረው በእምነት ቃል ነው። እግዚአብሔር ዮኒን ሲጠራ እሱን ተማምኖ አይደለም። የትኛውን የረባ ሰው ጠርቶ ያውቃል? እግዚአብሔር አንድ የረባ ሰው ጠርቶ እኮ ያውቅ። የዓለምን ጥበብ እንዲያሳፍር እግዚአብሔር እያንዳንዱ እኔ ይቅርታ የተመታው ሰው ነበርኩ፣ አንድ ሰው የማይሰማኝ ሰው ነበር፣ እግዚአብሔር ጠራኝ። ስለዚህ በጭንቀት ውስጥ እንድትኖሩ የእናንተ ነገር እንደሚያስጨንቅ የእናንተ ነገር እግዚአብሔር ፊት ምን የሆነ ተስፋ እንደሌለው ሊያሰማችሁ ይፈልጋል። ሶስተኛው ጥርጣሬ አያደርገው ይሆን ይሄ ነገር ያደርገው ይሆን? አሁን ወደ ጌታ በመጣ ይሄ ነገር እንዴት ይሆን? እኔ አንጀቴን ነው ይበላኝ። ዮኒ ለልጆች ለቤተሰብ ያለ ክብር በጣም ነው የሚገርመኝ። የሰው እናት የሰው ትዳር ምናምን አትነካም። የምሬን ነው የምልህ። የአንተም ልጆች ባለቤትህም አንተም ቤተሰቦች ሁሉ ከእግዚአብሔር ጥላ ስር ናቸው። የሚያበረታ ጸጋ በዘመመው ቤት ላይ እግዚአብሔር ቀጥ አድርጎ ሄዶ ቤትህን ያቆመዋል። መጽሐፍ ሲናገር እንደሚል ታውቃለህ፣ እርሱ ነው የመኖሪያ መንገዶች ሁሉ አዳኝ፣ ሰባራውን ጠጋኝ እርሱ ነው አለ ዳዊት። ከዛ እንዲህ አለ፣ እንዳልታወክ አለ እግዚአብሔርን ሁል ጊዜ በቀኝ ቆሞ አየዋለሁ አለ። የማይከዳ ወዳጅ፣ ተሰብሮ የማይወጋ የብርሃ ጓድ፣ ሚስጥር ጠባቂ፣ ገመና ሸፋኝ፣ ገመና ከታች ሲደክምህ ድካምህን አውጥቶ ለሰው የሚናገር ሳይሆን ብርታትን አውጥቶ ለሰው የሚናገር ድካምህን ለአንተ ሲደክምህ ደከመው ብሎ የሚለይ አምላክ ሳይሆን ድካምህ ከአንተ እንዲለይ የሚያደርግ ልክ እንደ ጎልፍ ተጫዋች ድካምህን አሽቀንጥሮ ይመታልሃል። ከዛ አንተን ይወስድሃል። ብትወድቅ ብትጨቀይ አባትህ እኔ አባቱ አይደለሁም አይልም፣ አጥቦ ያቅፋል። ሲጀመር የሚያቅፍ ራሱ አጥቦ አይደለም፣ ሲያገኝ ደስ ብሎት ነው የሚያቅፍ። በየትኛውም ድካም ውስጥ ያላችሁ፣ በየትኛውም ፍርሃት ውስጥ ያላችሁ፣ በኃጢአት ውስጥ ያላችሁ የደከማችሁ ፍርሃት ሲሰማችሁ አንድ ነገር ልንገራችሁ። በሉቃስ ወንጌል ምዕራፍ 15 ላይ የአባቱን ገንዘብ ወስዶ የጠፋው ልጅ አለ አይደል? ሄዶ ከጋለሞቶች ጋር ብሩን አጠፋ ምናምን ብዙ ነገር አደረገ፣ ኃጢአት ውስጥ ገባ። ከዛስ በኋላ እኛም ይመስለን የታ አባቱ ለፍቶ ያመጣው ምናምን እኛ ምንለው፣ ግን ምን አለ? ሮሜ ምዕራፍ 2 ቁጥር 4 ላይ እግዚአብሔር ቃል ሲናገር የእግዚአብሔር ቸርነት ወደ ንስሐ እንዲመራ አታውቅምን ይላል። ሰዎችን ወደ ንስሐ የሚመራው የሚያስፈራራ ስብከት አይደለም። ሰዎችን ወደ ንስሐ የሚመራው የሚያስፈራ ቁጣ አይደለም። የተበጣጠሰ ሱሪ የለበሰ ሰው ትታይ፣ ፀጉሩ ፍሪዝ ያዘ፣ አንተ በዚህ ውጣ አይደለም። ወደ አባት እንዲመለስ የሚያደርገው ምንድን ነው? የእግዚአብሔር ቸርነት ወደ ንስሐ እንዲመራ። ከዛ ያ ብላቴና ይገርመሃል ዮኒ ምን ብሎ እንዳሰበ ታውቃለህ? ወደ አባቱ ቤት እንዲመለስ ያደረገው የሚያስፈራራ ስብከት አይደለም። ወደ ልቡ ምን መጣ መሰል? ተርቧል። አሴር ይበላ ነበረ። አሴር የእንስሳት ምግብ ማለት ነው፣ የአሳማ ምግብ። አሴር ይበላ። በመሃል ውልብ ባረግበት ሀሳቡ ላይ መጣ። ምን? በአባቴ ቤት እንኳን እንደ ልጅ አለ እንደ ባሪያ እንኳን ብኖር። ለምን? የአባቱ ቤት አይደለም ልጅ ባሪያ ራሱ ጠግቦ ነው የሚኖረው። ለምን ይጨነቃል? አቅም የሌለው ሰው እኮ ነው የሚጨነቀው። ጭንቀት የሚመጣ ነው። የሆነ ነገር ማድረግ ሳትችል ትጨነቀ። እንኳን እኛ አላሙዲንም ይጨነቃል።